ኢትዮጵያ እንግዲህ በላብራቶሪ የተረጋገጠ የኤምፖክስ በሽተኛ እንዳለን ያወቅነው በግንቦት 17 ቀን ነው። የዚህ ውጤት እንግዲህ የመጀመሪያው ታማሚ ሆኖ የተገኘው የ21 ቀን ህፃን እንደነበረ በውጤታችን በተደረገው ላብራቶሪ አሳይቶናል። ያ እንግዲህ የ21 ቀን ህፃን እናቱንም ምርመራ አድርገናል በዛው ማለት ነው። ህፃኑን ባመጣች ጊዜ የእናትየውም የደም ውጤት እንደሚያሳየው ለዚህ ቫይረስ ተጋላጭ እንደነበረች ውጤቷ ያሳያል። እንዲሁም ደግሞ የልጁ አባት ከባድ መኪና አሽከርካሪ እንደነበረ በማወቅ ከዛም ደግሞ ወደ አጎራባች የደነበሩ ሀገሮች ጉዞ እንደነበረው ካሉ መረጃዎች ያሳያል ማለት ነው። ለዛም የሶስተኛው ውጤት ትናንትና ባሳወቅነው መሰረት ከአባቱም የደም ምርመራዎችን አድርገን አባትየውም ውጤቱ እንደነበረበት ያሳያል ማለት ነው። አባትም እናትም አሁን ባሉበት ደረጃ ጤናቸው ልጅም ጭምር አሁን ያሉበት የጤና ሁኔታ ጥሩ ላይ ያለ እንደሆነ ያሳያል። የፈጣን ምላሽ ቡድናችን ከዚሁ ከህብረተሰብ ጤና ኢንስቲትዩሽንና እንዲሁም ደግሞ ከክልል በዚሁ ከሰለጠኑ ባለሙያዎቻችን ጋር በመሆን በተዋረድ በሁሉም ክልሎች የቅድመ ዝግጅት እንዲደረጉ አድርገናል። ኦሮሚያ፣ በሶማሌ እንዲሁም ደግሞ በደቡብ ኢትዮጵያ ክልሎች የሚገኙ የመውጫና መግቢያ ክልሎቻችን ኬላዎቻችን ላይ በደንብ የቅኝት የልየታ ስራዎቻችንን እየሰራን እንገኛለን። በዚሁም ይቀጥላል ማለት ነው።